ምሽት አርጀንቲና ከአውስትራሊያ ጋር ያደረገችውን ጨዋታ ሜሲ 2 ግቦችን አስቆጥሮ የምንጊዜም የዓለም ዋንጫ ከፍተኛ ሪከርድ ሰብሯል ማለት ነው። ከትናንትና በፊት የነበረው ጨዋታ እንግዲህ 16 ጎሎች ነበሩት። ትናንትና ምሽት ላይ ደግሞ 2 ጎሎችን አስቆጥሮ የምንጊዜም ከፍተኛ የፊፋ ወርልድ ካፕ ከፍተኛ የጎል አስቆጣሪ ክብርን ተቀናጅተዋል ማለት ነው። በጣም ከፍተኛ እሱ ይሄን ሪከርድ እንግዲህ ከሱ ቀጥሎ ሊሰብሩት የሚችሉ ተጫዋቾች እንግዲህ እነ ኤምባፔ እየተባሉ ነው የሚገኙት። ይህንን እንግዲህ የወጣው መረጃ የሚያሳየው እንግዲህ ሊዮኔል ሜሲ በጣም ከፍተኛ የሆነ ሪከርድ እንደሰበረ እና ከሱም ባለፈ ደግሞ ትናንትና ባደረጉት ጨዋታ ለብሔራዊ ቡድኑ 2 ግቦችን አስቆጥሯል ማለት ነው። ከሱም በዘለለ እንግዲህ ትችት የቀረበበት የሚገኘው CR7 ደግሞ ዛሬ ከኡዝቤክስታን ጋር ከሚያደርጉት ጨዋታ ደግሞ ይጠበቃል። እሱ በዚህ ጨዋታ ላይ ምን ያሳየናል የሚለው ይጠበቃል ማለት ነው። ምክንያቱ ደግሞ ምንም እስካሁን ከሪፐብሊክ ኮንጎ ጋር ባደረጉት ጨዋታ አንዳቻ መለያየታቸው በጣም ትችትን ደጋፊዎቹ እያቀረቡ ይገኛሉ። ከዛም ባለፈ ደግሞ ኤምባፔና ሊዮኔል ሜሲ እንግዲህ በጣም ግቦችን እያስቆጠሩ ይገኛሉ። ይሄንም ደግሞ እሱ ለምን ያስቆጠርም እንዲሁም ደግሞ ፖርቹጋልን ለምንድነው ጎልን እንዲያስቆጥሩ የሚያደርግላቸው እየተባለ ይገኛል ማለት ነው። ስለዚህ ለምንድነው ትችቶችን እንዴት ይተኛል የሚለውን ነው የምናየው ማለት ነው ዛሬ ሊዮኔል ሜሲ እንግዲህ ስለ ሪከርድ እያሰብኩ አልነበረም። እኔ የማስበው ስለ ጨዋታው ብቻ ነበረ። ስለ ጨዋታውን ማሸነፍ ብቻ ነበረ ሳስብ የነበረው ብሏል። እንግዲህ በጣም ከፍተኛ እንግዲህ ሪከርድ 18 ግቦችን አስቆጥሯል በዓለም ዋንጫ። ይህም እንግዲህ ሊሰብር የሚችለው ተጫዋች ቢኖር እና ኤምባፔ እንዲሁም የሚመጣው ትውልድ ነው ብሎ ይታሰባል። ሆኖም ግን ከአሁን በኋላም ጎሎችን ማስቆጠር እንደሚቀጥል ይጠበቃል ማለት ነው። እንግዲህ ዛሬ እንደሚደረጉት ጨዋታ ፖርቹጋል ከኡዝቤክስታን የሚደረጉት ጨዋታ ይጠበቃል ማለት ነው። በሌላ በኩል ደግሞ ባርሴሎና ዝውውር መረጃ እያካሄደ ይገኛል። ይሄንም ደግሞ ከጁሊያን አልቫሬዝ ጋር እያደረጉት ያሉት ስምምነት እየተስማሙ አይደለም። ምክንያቱ ደግሞ ጁሊያን አልቫሬዝ እንግዲህ በወጣው መረጃ ወደ ባርሴሎና ለመዘዋወር ክለቡ እንግዲህ እንደማይፈቅድና 500 ሚሊዮን የተጠየቀውን ክፍያ ከነ ውል ማፍረሻው እንዲገዛ ተጠይቋል። ይሄ ደግሞ ክለቡ ደግሞ ይህንን ነገር ብር ካልከፈሉ ወደዛ እንደማይሄድ ተገልጿል ማለት ነው። ስለዚህ ጁሊያን አልቫሬዝ እንግዲህ የምትገዛ ምንም የገንዘብ መጠን የላትም ተብሏል። ባርሴሎና እንግዲህ ይህን ተጫዋች የምትገዛበት ዋጋ ብር እንደሌላትና ባርሴሎና አይዘዋወርም ተብሎ 500 ሚሊዮን የመልቀቂያ ውል ይክፈል ወይንም ስምምነት አይኖርም ሲል ለአትሌቲኮ ተናግሯል ማለት ነው። የአትሌቲኮ ማድሪድ ኃላፊዎች ማለት ነው። እንግዲህ ይህ ተጫዋች በሚቀጥሉ ጊዜ ወዴት ይሄዳል እንዲሁም ደግሞ ስሙ ከሪያል ማድሪድ ጋር ወይም ከባርሴሎና ጋር የተያያዘ ይገኝ ነበረ፣ ግን ወደ ባርሴሎና እንደማይሄድ ተናግሯል ማለት ነው። ገና ውል አለው በአትሌቲኮ ማድሪድ። ከዛ እንግዲህ 500 ሚሊዮን ፓውንድ የሚከፍል ክለብ ይህን ተጫዋች እንደሚወስድ እየተነገረ ይገኛል ማለት ነው። በሌላ በኩል ደግሞ የትናንትና ጨዋታ ከኢራቅ ጋር ባደረጉት ጨዋታ 2 ግቦችን ያስቆጠረው ኪሊያን ኤምባፔ የጨዋታው ምርጥ ተጫዋች የዓለም ዋንጫ ልጅ ተብሏል። ይህን ደግሞ ማን ኦፍ ዘ ማች ወጥቷል ማለት ነው። ኪሊያን ኤምባፔ በዚህ የዓለም ዋንጫ አስቀድሞ ከ4 ጎሎች አስቆጥሯል። በዓለም ዋንጫ ደግሞ 16 የዓለም ዋንጫ ጨዋታዎች ደግሞ 16 ጎሎችን አስቆጥሯል እና በፍጻሜው ደግሞ 4 ጎሎችን አሉት ማለት ነው። በሪያል ማድሪድ ደግሞ በጣም አሪፍ እንቅስቃሴ ያደረገ ከሚገኙ ተጫዋቾች መካከል አንዱ ነው። ይህም ደግሞ እንግዲህ በብሔራዊ ቡድኑ በጣም አሪፍ እንቅስቃሴ ያሰኘ ከሚገኙ ተጫዋቾች መካከል አንዱ ነው። ትናንትና እሱና ኡስማን ዴምቤሌ በመጀመሪያ ብሔራዊ ቡድኑ እንግዲህ 1 ጎል ማስቆጠር ችለዋል። ይሄ ደግሞ የመጀመሪያ ጎሉ ለብሔራዊ ቡድን ያስቆጠረው ብቸኛ ተጫዋች ሆኗል ማለት ነው። ኤምባፔ ደግሞ ገና 2 ጎል ባለፈው ማስቆጥሯል ማለት ነው። ይህ የሜሲ ሪከርድ ይሰብራል ተብሎ የሚጠበቀው ተጫዋች እንግዲህ ኤምባፔ ነው ማለት ነው። እንግዲህ በሚቀጥሉ ጨዋታዎች እንግዲህ ይሰብራል ወይስ አይሰብርም የሚለው የሚጠበቅ ነው የሚሆነው። በሌላ በኩል ደግሞ ኤርሊንግ ሃላንድ ደግሞ ትናንትና ማን ኦፍ ዘ ማች ወጥቷል። ዓለም ዋንጫው 2 ጨዋታዎችን አድርጎ 2 ጎሎችን አስቆጥሯል። የፊፋ ጨዋታዎችን ምርጥ ተጫዋች ሽልማቶችን ወስዷል ማለት ነው።
59 ጎሎች በ52 ጨዋታዎች ለኖርዌይ የማይታመን ይሄ ኤርሊክ ሃላንድ አስቆጥሯል ማለት ነው። ይህ ተጫዋች በጣም ለብሔራዊ ቡድኑ 2 ጎሎችን ከዛ በፊት ደግሞ ያደረጉት ጨዋታ ከሴኔጋል ጋር ትናንትና ያደረጉት ጨዋታዎች 2 ጎል አስቆጥሯል የብሔራዊ ቡድኑ ማለት ነው። ብሔራዊ ቡድኑ ከ3 ዓመት በኋላ ከተመለሰ በኋላ እንግዲህ ተጫዋቹ ለብሔራዊ ቡድኑ ማስቆጠር የቻለው ጎል ማለት ነው። ማን ኦፍ ዘ ማች ትናንትና ሆኖ ነበረ ማለት ነው። ትናንትናው ጨዋታ ላይ ፈረንሳይ ከኢራቅ ጋር ያደረጉት ጨዋታ ኦስማን ደምቤሌ ደግሞ በዓለም ዋንጫ ታሪክ የመጀመሪያ ጊዜ ጎሉን አስቀምጧል። የመጀመሪያ ለዓለም ዋንጫ ጎሉን አስቆጥሯል። ትናንትና ለፈረንሳይ ብሔራዊ ቡድኑ ከኢራቅ ጋር ባደረጉት ጨዋታ አስቆጥሯል ማለት ነው። ከዚህ በተጨማሪ አንድ ድንቅ አሲስትም አድርጓል። የዓለም ዋንጫ እንግዲህ በመጀመሪያ ብቸኛ ጎሉን አስቆጥሯል ማለት ነው። ይህም የባለንዶሩ ኦስማን ዴምቤሌን ያስቆጠረው ማለት ነው። እንግዲህ ኪሊያን ኤምባፔ የሚላል ከሚካኤል ኦሊሴ ጋር ያለኝ ኦሊሴ ለኤምባፔ ያደረገው አሲስት እንግዲህ ኤምባፔ ጎሉን እንዲያስቆጥር አድርጎታል ማለት ነው። ይሄም ስለ ኦሊሴ ሲናገር የሚላል እሱ ሱፐርስታር ከምንም ጋር ከምንም ውጪ አዲስ ነገር መፍጠር የሚችል ተጫዋች ነው። በእያንዳንዱ ጨዋታ አዲስ ነገር የሚፈጥር ተጫዋች ነው። መፍጠር የሚችል ተጫዋች ነው። እሱ ድንቅ ተጫዋች ነው ሲል ስለ ኦሊሴ ተናግሯል ማለት ነው። እንደገና ደግሞ በአንተና በሜሲን በሃላንድ ምርጡ ተጫዋች ማነው ተብሎ ሲጠየቅ ደግሞ ክርስቲያኖ ሮናልዶ ብሎ ሲጠየቅ መልሷል ማለት ነው። ይህ ተጫዋች በብሔራዊ ቡድኑ በጣም ከፍተኛ ግልጋሎት እየሰጠ ከሚገኙ ተጫዋቾች መካከል አንዱ እንደሆነ ይጠበቃል ማለት ነው። በሌላ በኩል ደግሞ ኤንዞ ማሪስካ ወደ ሲቲ ይመለሳሉ ተብሎ ይጠበቃል። ይሄ አሁን በወጣው መረጃ ደግሞ ኤንዞ ማሪስካ ወደ ማንቸስተር ሲቲ ለመመለስ እንግዲህ ሙሉ በሙሉ ተስማምቷል የተባለ ይገኛል ማለት ነው እና በይፋ ስራውን ሊጀምር ነው። በይፋ ስራቸውን ሊጀምሩ ነው እንግዲህ መረጃ ወጥቷል ማለት ነው። ቼልሲ 10 ሚሊዮን ፓውንድ በላይ የካሳ ክፍያ እንደሚቀበልና እንደሚጠይቅ የተነገረ ይገኛል ማለት ነው። ማሬስካም እስከ ሰኔ 2029 ድረስ የሚቆይ ውል ፈርሟል ማለት ነው። ፔፕ ጋርዲዮላም እንግዲህ የምትኮ ማሬስካ መሆኑ ከመጀመሪያው ግልጽ ነበረ። ሄር ዊ ጎ ተብሏል እንግዲህ ስለዚህ ከዚህ በኋላ የማንቸስተር ሲቲ ኮች የሚሆነው ኤንዞ ማሬስካ ይሆናል ማለት ነው። የቼልሲው አሰልጣኝ ከዚህ በፊት ቼልሲን ሲያሰለጥኑ የነበሩት አሰልጣኝ ቼልሲን ሲቲን ይረከባል ብሎ ይጠበቃል ማለት ነው። ከዚህም ባለፈ ደግሞ እንግዲህ ይህ አሰልጣኝ ቼልሲን እንግዲህ ፊፋ ወርልድ ክለብ ዋንጫ ከፒኤስጂ ጋር ተገናኝቶ እንደበሉ ይታወቃል ማለት ነው። እንግዲህ የሚጠበቀው አሰልጣኝ እንግዲህ ክለቡን ምን አይነት ደረጃ ያደርሰዋል እንዲሁም ደግሞ እንዴት ይዙታል ይግባባሉ የሚለው የሚጠበቅ ነው የሚሆነው ማለት ነው። ከሱም ባለፈ ደግሞ ፔፕ ጋርዲዮላ ደግሞ ይህንን አሰልጣኝ እንግዲህ ለክለባቸው አስረክበዋሉ ደግሞ እና ቼልሲ እንግዲህ 10 ሚሊዮን ፓውንድ ይጠይቃል ብሎ ይጠበቃል ማለት ነው። ስለዚህ ከአሁን በኋላ የቼልሲ አሰልጣኝ እንግዲህ ሌላ አሰልጣኝ ሆኖ ተመርጧል። እንዲሁም ደግሞ ኤንዞ ማሬስካ ደግሞ የማንቸስተር ሲቲ አሰልጣኝ ሆኖ ይጠበቃል ማለት ነው። ስለዚህ ቼልሲ እንግዲህ ማንቸስተር ሲቲ ከኤንዞ ማሬስካ ጋር ምን አይነት ስምምነት ይኖራቸዋል ወይም ምን አይነት የድል ጉዞ ይኖራቸዋል የሚለው በሚቀጥሉ ጊዜያቸው የሚጠበቁ ነው የሚሆኑት። እንግሊዝ ፕሪሚየር ሊግ እንግዲህ አንድ ወር ብቻ ይቀሩታል ለመጀመር። ያ እንግዲህ ሲጀመር ያ ምን ያሳየናል የሚለው እንግዲህ ይጠበቃል ማለት ነው። ሊዮኔል ሜሲ እንግዲህ ከፖርቹጋል ከመጫወት አንድ ቀን በፊት ሃትሪክ ሰርቶ ነበረ። ማስቆጠር ለክርስቲያኖ ሮናልዶ አልጠቀመውም የተባለ ይገኛል። ሚዲያ መረጃ በወጣው መረጃ ነው የሚያሳየው እንግዲህ። ስለዚህ እንግዲህ በሚቀጥሉ በሚወጡት መረጃዎች እንገናኛለን ማለት ነው። ከእኔ ጋር ስለነበራችሁ